What is a brick? ሄሎ ጤና ይስጥልኝ። ከኢዮር ኮንስትራክሽን እየተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን እንግዲህ ብሪክስን ወይም ደግሞ ሸክላ ጡብን እንዴት አድርገን እናዘጋጃለን ወይም ደግሞ ሸክላ ጡብ ምን አይነት አድቫንቴጆች አሏቸው፣ ምን አይነት ታይፕ ሸክላ ጡቦች አሉ የሚለውን እንመለከታለን። አብራችሁን ቆዩ። ብሪክስ እንግዲህ ግንባታን በምናከናውንበት ጊዜ ለቤት ሊሆን ይችላል ወይም ብሪጆችን ስንሰራ ሊሆን ይችላል፣ አጥር እንደዚሁ ስንሰራ ሊሆን ይችላል እና ለነኝና ለመሳሰሉት ግንባታ ስራዎች ላይ ብሪክስን እንጠቀማለን ወይም ደግሞ በአማርኛ ሸክላ ጡብ እንጠቀማለን። እንግዲህ there are different types of bricks። እንግዲህ what is a brick የሚለው ስንመለከት እንግዲህ ብሪክ ማለት ወይም ደግሞ ጡብ ማለት ምን ማለት ነው የሚለውን ስንመለከት እንግዲህ ብሎክ ኦፍ ክሌይ ነው። እንግዲህ ክሌይ የሚባል አፈር ታይፕ አለ። ያንን አፈር ታይፕ እንግዲህ ሃርድንድ አድርገን ወይም ደግሞ ይቦካል። ከዛ በኋላ የራሱ የሆነ ቅርጽ ይኖረዋል። ብሪክ እንግዲህ ሞልድ ይደረግና የራሱ ሞልድ አለው። ወርዱና ቁመቱ ምን ያህል ነው የሚለው ተጠብቆ ሞልድ ይደረጋል። ከዛ በኋላ ተዘጋጅቶ ይወጣል ማለት ነው። የራሱ የሆነ ሜዠርመንት አለው። ያ በሴንቲሜትር ይቀመጥና ያን ሜዠርመንት ተደርጎ ቅርጹ ከተያዘ ከተስተካከለ በኋላ ከዛ በኋላ እንግዲህ እናቃጥለዋለን ማለት ነው። መሬት ይቆፈርና እዛ መሬት ውስጥ ይቀበራል። ከዛ በኋላ ሰዓት ይነድበታል ማለት ነው። ከዛ በኋላ እንግዲህ ምን ይሆናል? ሃርድ እንዲሆናል ወይም ደግሞ ጠንካራ ይሆናል ማለት ነው። እዚህ መልክ ነው እንግዲህ ብሪኮች የሚዘጋጁት ማለት ነው። እንግዲህ there are different type of brick bonds አሉ። እንግዲህ ማለት ምን ማለት ነው? ብሪክን ላይ በምናረግበት ሰዓት ወይም ደግሞ ጡቦቹን ለግንባታ በምናዘጋጅበት ሰዓት ላይ በተለያየ አይነት ሜተድ ወይም ደግሞ በተለያየ አይነት መንገድ ጡቦቹን እንደረድራለን ማለት ነው። ከነኚህ ውስጥ እንግዲህ ከታይፓቸውን ስንመለከት እንግሊሽ ቦንድ የሚባል አለ፣ ፍሌሚሽ ቦንድ የሚባል አለ፣ ሄደር ቦንድ የሚባል አለ፣ ስትሬቸር ቦንድ የሚባል አለ ማለት ነው። እንግዲህ ከእንግሊሽ ቦንድ ስንመለከት እንግዲህ እንግሊሽ ቦንድ ሚንስ እንግዲህ ብሪክ ወርክ ኮምባይንስ ኦልተርኔት ኮርስስ ኦፍ ስትሬቸርስ ኤንድ ሄደርስ ማለት ነው። ምን ማለት ነው? ብሪክ ወርኩን በምንሰራበት ሰዓት ላይ በአንድ ሳይድ በኩል በስትሬች ወይም ደግሞ በረጅሙ ሳይድ በኩል እንደረድራለን። ዘአዘር ሳይድ በኩል ደግሞ ስንደረድር በሄደር በኩል ነው ማለት ነው እንደረድረው። በዚህ መልኩ በስዕሉ ላይ እንደምትመለከቱት እንግዲህ እንግሊሽ ቦንድ የምንለውን ልክ በዚህ መልኩ ነው የምንጠቀመው። እንግሊሽ ቦንድ እንግዲህ በጣም ጠንካራና ከሌሎቹ ቦንድ ታይፖች በጣም በጥንካሬው የተሻለ ነው። እንግዲህ አፒራንሱም እንደዚሁ ቆንጆ የሆነ እይታ የሚፈጥር አፒራንስ ያለው ነው ማለት ነው። ቀጥለን እንግዲህ ፍሌሚሽ ቦንድ እንመለከታለን። ፍሌሚሽ ቦንድ እንግዲህ በስዕሉ ላይ እንደምንመለከተው አይነት የግንባታ ዘዴ ነው የምንጠቀመው። ምን ማለት ነው? ልክ አጥራ ለምሳሌ ለአጥር በምንጠቀምበት ሰዓት ላይ አንደኛውን ልክ እንደዚህ በሄደር ሳይድ ወይም ደግሞ በአጭሩ ሳይድ አድርገን ወደ ጎን ካደረግን ሁለቱን እንደዚሁ ረጅሙ ሳይድ እናደርጋለን ማለት ነው። አንድ ባጭሩ፣ ሁለት በረጅሙ፣ አንድ ባጭሩ፣ ሁለት በረጅሙ እያደረግን በዚህ በስዕሉ ላይ እንደምትመለከቱት በዚህ አይነት አቀማመጥ እያደረግን ነው የምንጠቀመው ማለት ነው። ሄደር ቦንድን በምንመለከትበት ጊዜ እንግዲህ በስዕሉ ላይ እዚህ እንደምትመለከቱት ሄደር ቦንድ ማለት አጭሩ ሳይድ ወይም ደግሞ በፊት ለፊት በኩል አጭሩን ሳይድ ወደ ውጭ እያደረግን በቁመቱ ነው የምንደረድረው ማለት ነው። ይሄ ማለት እንግዲህ እንደምታዩት በስዕሉ ላይ በግልጽ እንደዚህ ተቀምጧል። ሄደርስ አር ብሪክ ስሊፕስ which are cut from the short end of a brick። አጭር ሳይዱ እንግዲህ አጭሩን ሳይድ ወደ ፊት ለፊት እያደረግን ቁመቱን ወደ ውስጥ እያደረግን በተርታ የምንደረድረው አደራደር እንግዲህ ሄደር ቦንድ ይባላል ማለት ነው። ስትሬቸር ቦንድ እንግዲህ ያው በምስሉ ላይ እንደምትመለከቱት ስትሬች ባደረገ ወይም ደግሞ በረጅሙ ሳይድ የሚደረደር ነው። ለምሳሌ ከላይ እንደምንመለከተው ከላይኛው ሳይድ ላይ ደግሞ ከስር ያለውን ብንመለከት ልክ እንደዚሁ ኖርማሊ በረጅሙ ሳይድ እንደረድርና ከዛ ሁለተኛው ላይ ስቴፕ ላይ ስንመጣ የዚህ የብሪኩን ሀፍ አድርገን እንጀምራለን ማለት ነው። ከዛ ሙሉን እያደረገን እንጨርሳለን። ሶስተኛው ላይ ደግሞ ስንመጣ እንደዚሁ ከመጀመሪያ አድርገን ሶስተኛው ሌየር ላይ ሙሉ ረጃጅሙ እናደርጋለን። አራተኛ ደግሞ እንደዚሁ ግማሿን ቆርጠን ግማሽ አድርገን ሌላውን ሙሉ አድርገን እንደረድራለን። ልክ እንደዚህ ኦልተርኔቲቭሊ እያደረግን የምንደረድረው አደራደር እንግዲህ ስትሬቸር ቦንድ የሚባለው ነው ማለት ነው። እንግዲህ ከአድቫንቴጅ አኳያ ከተመለከትን ፍሌሚሽ ቦንድ እንግዲህ አትራክቲቭ ነው እና ኢኮኖሚካል ነው። እንግሊሽ ቦንድን ደግሞ እንደዚህ የተመለከትን እንደሆነ ሞር ስትሮንገር ነው ከፍሌሚሽ ቦንድ ማለት ነው። ሁለቱ እንግዲህ ጠንካራ የሚባሉት ናቸው። እንግሊሽ ቦንድ እና ፍሌሚሽ ቦንድ ጠንካራ ነው የሚባሉት። ነገር ግን እንግሊሽ ቦንድ እንግዲህ ጠንካራ ነው የበለጠ ከፍሌሚሽ ቦንድ ማለት ነው። እና እንግሊሽ ቦንድ እንግዲህ ሞስትሊ ደግሞ የምንጠቀመው ምን ላይ ነው? ብሪጅ ላይ ነው። እንግዲህ ጥንካሬ ያለው ስለሆነ ጥንካሬን የሚፈልጉ ቦታዎች ላይ ልክ እንደ ብሪጅ አይነት ቦታዎች ላይ እንግሊሽ ቦንድ እንጠቀማለን ማለት ነው። እንግዲህ የፕሮግራማችን ተከታታዮች እንግዲህ በዛሬው ፕሮግራም ላይ እንግዲህ ቦንድን በተመለከተ ተመልክተናል። ብሪክን እንዴት አድርገን ሌይ እናደርጋለን ወይም ደግሞ ብሪክን እንዴት እንደረድራለን የሚለውን የተመለከትነው። በመሃል እንግዲህ አራት አይነት ታይፖችን ተመልክተናል። አራቱ አይነት ታይፖች ብለን በዝርዝር ተመልክተናል። ከነኚህ ውስጥ እንግዲህ ዋና ዋናዎቹ ብለን የጠቀስናቸው
እንግሊሽ ቦንድ፣ ፍሌሚሽ ቦንድ፣ ሄደር ቦንድ እና ስትሬቸር ቦንድ የሚባሉትን ተመልክተናል። እነኛ ያላቸውን አድቫንቴጅ አንዱ ካንዱ በምን ይበልጣል፣ በምን ይሻላል የሚለውን ተመልክተናል። አብራችሁን ሆናችሁ ፕሮግራማችንን ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።